የዘጠነኛ ክፍል ተማሪ ያለሁ ነበር 6 ሰዓት ከትምህርት ቤት ወጥቼ ልክ ቤት ስገባ አባቴ የተለመደችዋን ቀበቶ ይዞ እየዛተ በር ላይ ያየሁት። ተመልሼ እንዳሮጥ አይቶኛል። እንዳልገባ የያዘው ቀበቶና አዛዛቱ ኮትሮ ይለያል። ከያዘኝ ቀብር 6 ሰዓት መሆኑን አውቄ በር ላይ እንደቆምኩ አባባ ምን አደረኩ አልኩት። የቀን ውሎዬን እያሰላሰልኩ ሮጥና መግቢያህን ፈልግ፣ ቀጥ ብለህና። እምባዬ ዱብ ዱብ ማለት ጀመረ። ምንም እንዳላጠፋሁ አውቃለሁ። ጠዋት በሰላም ነው የተለያየ ነው። ታዲያ በዚህ ቅስበት አባባ ምን ሆኖ ነው ብያሰብኩ። እኮ እኔ ምን አደረኩ? ምንም ሳላረግ ነው የምትመታኝ? ለቅሶዬ ሲብስ አባባ በቆመበት ሆኖ ምን አባክስና ነው ጫት የቃምከው? የት የለመድከው ነው አንተ ውርጋጥ እያለ በንዴት ጦፎ እየተጣደፈ ሲመጣ ያ ኃይሌ ከየት እንደመጣ ሳላውቀው እንዳትመታኝ፣ እኔ ጫት አላቅም። የምን ጫት? እኔ ተምሬን የምመጣው ከመታኸኝ እኔም እጠፋልሃለሁ አልኩት። አባባ ወዲያው ክው ብሎ ቀበቶን ጣለና ያይን ጀመር። እንደዚህ መልስ መልሽለት አላቅማ። አሁን ከትምህርት መልስ ጉንጭህ ውስጥ ጫት ወጥረህ ጫት ቦታ አልነበርክም? እኔ ራሴ ክው አልኩኝ። ደሞ ሳቄም መጣ። ኧረ አባባ እኔ እኮ ብስኩት ነው የበላሁት፣ አንተ አደለህ ጠዋት ግዛ ብለህ የሰጠኸኝ? ለመሆኑ ማን ነገረ አልኩት። አባባም ራሱን እየያዘ አይ ልጄን ገድየው ነበር፣ እኔማ ልጅህ ጫት በጉንጩ እያላመጠ ነው ብለውኝ ደውለው ነግረውኛል አለ። አባባዬ ልጅ አባቱን አይመክርም፣ ግን ብዙ ወላጆች ልጆቻቸው ባልዋሉበት ፈርጀዋቸው፣ ባላጠፉት ገርፏቸው፣ በልህ የተሰደቡበት ቦታ የቀሩ ስንት ወጣቶች አሉ። በውል እንኳ ከዱላህ በላይ ምክርህ ይመልሰኛል። እኔ አፌ ውስጥ የነበረው ጮርናቄ ነው አልኩት። አባባም ቀበል አርጎ ልጄ ብስኩት ስትበላበት የነበረው ቦታ ግን ምን አይነት ነው አለ ሰከን ብሎ ቦታውን ለማጤን እየሞከርኩ። እሱማ ብዙ ጫት ቤት አለ አልኩት። አየህ አንዳንዴ የቆምንበት ቦታ ይወስነናል። አንተ እንኳ ጥሩ ብትሆን ያለህበት ቦታ መጥፎ ከሆነ ሰው ባየው ይፈርድብሃል። ለወደፊቱ የምትቆምበትን ስፍራ ብቻ ሳይሆን ሕይወትህ ላይ የምትቆምባቸውን የትኛውንም አጋጣሚዎች መርምረህ መጥፎ ሰዎች፣ ሱስ ቦታ የማይሆን ጓደኛ አሊያም ስንፍና ላይ እንዳትቆም አለኝና ከአባባ ጋር ታረቅን። ወዳጄ የቱ ጋር ነህ? የቆማችሁበት ቦታ የት ነው? ከማጋ ናችሁ? እናስብበት። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው